ለዛ ነው በጣም ይቅርታችን መባልም ራሱ አያደርስም ነበር። ግን ትንሽ ፎቶ ስላነሳይ ትንሽ ተቀይሞ ነበር። እኔ ህዝቡን አከብራለሁ። ይቅርታ እኔ አዛና ወንድሜ ነህ ታላቅ ወንድሜ አከብራለሁ። መቅዲ ይቅርታ ስለተቀበልሽኝ እጅግ በጣም አመሰግንሻለሁ። ካለ ወድሻለሁ። ይሄን ጌታ መቅዲ በአካል ታውቂዋለሽ? አዎ አውቃለሁ። መሲ ደግሞ አገናኝተሽ መሲ ምሳ ጋብዣቸው ሁለታቸውንም አገናኝተሽ አገናኛቸውና ይገባበዙ። ጥሩ ስራ ይሰራሉ። እናገናኝ ሌላ ደግሞ የሆነች የተቸገረች እህታችን አለች። እርዷታ አንድ ጊዜ የሆነ ሰው ጋር ተጣብሼ ቪዲዮ ይዞብኝ እያስፈራራኝ ነው ብላ ነው ሌላ ቤት ላይ ካለሽ ጻፊ። ችግሩ እኮ የአልጋ ፕሮግራም ከሄድክበት ብዙ ጣጣ ነው። የአልጋ አይደለም። በጣም ታሳዝናለች መስዬ። ዱባይ ነው ያለችው። አታሎ ቪዲዮ ይዞባት ካልመጣሽ ይለቅብሻለሁ እያላት ነውና እስቲ ሁላችሁ መቅዲ ይቅርታ አድርገንልሻል፣ ያለፈው እንወድሻለን በላት ለመቅዲ። ከዚህ በኋላ እሷም ክሳናለች። በቃ ማርያምን ከወንድሟ ጋር ሰላም ፈጥራለች፣ ክሳናለች። እኛም ደግሞ መቅዲን በአዲስ ስራ በአዲስ እንትን ትመጣለች። ሁላችሁም ፍቅር አሳዩት፣ እንዳትሰድቧት። መቅዲዬ እንወድሻለን። ምንድነው ላምትሉት ሌሎቻችሁ? ለምንድነው ይርዷት፣ ልጁን ያስይዙላት። ለምንድን ላትላላችሁ? ከታች እንወድሻለን እያሉሽ ነው። ይቅር ብለንሻል። በቃ ይሄ ነው የሚያስፈልግ። የምር በጣም ከፍ ነበር እየሰደቡኝ ምናምን። አሁን አይሰድቡሽም። ምን አድርገሽ ነው የሚሰድቡሽ? ለምን ይሰድቡሻል? ቆይ ለምን ይሰድቡሻል? ወንድምሽን አሳልፌ ሰጣሽ ምናምን እያሉ ጀከረ እየሰደቡኝ ነው። ያ እንኳን በድንጋይ የሚቀጥቅጡሽ እና ወንድምሽ ትልቅ ወንድምሽ አይደለ? እንዴት አሳልፈሽ ትሰጪ? ነገ ታገኘዋለሽ።